እኔን ተማጽኖ ላስቀምጥ እንደ አንድ ፖለቲካ ተዋናይም እንደ አንድ ዜጋም እንደ አንድ ብዙ ሀገሮች ውስጥ የነበሩ ችግሮችን እንዳጠና ሰው ላስቀምጥ እንደኔ ህዋትም የተናጠል ምርጫ ባታረግ ትግራይም የተናጠል ምርጫ ባታረግ የፌደራል ላይ ያሉ ሰዎችም የተናጠል ሩጫ አድርገው ያለ ውይይት ምርጫን አራዝመው እድሜያቸውን ከማራዘም ቢቆጠቡና ህዋትንም ብልጽግናንም ሌሎች ተቃዋሚ ድርጅቶችንም ያካተተ ስምምነት ሀገራዊ ስምምነት ቢመጣ ሀገር ለማዳን የተሻለ ነው ባይ ነኝ። እኔ አንድ ነገር እኮ አይገባኝም። ህዋት እኮ የበደለው ተቃዋሚውን ነው። እዚህ ሀገር ህዋት የበደለው እኮ ህዝቡን ነው። ህዝቡ ራሱ ከስልጣን ከወረዱ በኋላ ረስቷቸዋል። ምንድነው ከነሱ ጋር ትላንት ሀገር ሲዘርፉ ሀገር ሲሰርቁ ሀገር ሲደበድቡ የነበሩት ዛሬ ያዙ ይልቀቁኝ የሚሉበት ምክንያት አይገባኝም። የህዋትና የብልጽግና ልዩነት ለኔ ፕሪንሲፕልም አይደለም ህገ መንግስትም አይደለም ኢንፋክት ፖለቲካም አይደለም። የአባትና የልጅ አምባጓሮ ወይም ደግሞ አባታቸው ሞቶባቸው በውርስ ላይ የሚጣሉ የሁለት ጎረምሶች ንትርክ እንጂ የዚህን ሀገር ፖለቲካ እያበላሸ ያለ እንጂ ፕሪንሲፕል ላይ የሆነ አይደለም። የሚያዋጣው በተለይ በፌደራል ስልጣን ያዙት ኃላፊነት ስላለባቸው ጉዳዩን ሴኩሪታይዝ እያደረጉ ከመሄድ ይልቅ ሁሉንም ያካተተ ውይይት ማካሄዱን ለሀገር የሚገነባው ከዛ የበለጠ ጦርነት ነው። ሰው ለምን ጦርነት ናፈቀው? ግን ጦርነት እኮ በበቂ ደረጃ አድርገነዋል። ህዋቶች እኮ ትግራይን አልፈው ኢትዮጵያን ያዙት በጦርነት እኮ ነው። ወነ ጎባ ብዛት እንደገና ደግሞ እኛ ተመልሰን ትግራይ በጦርነት እንያዝ ምንድነው ሰው እያሰበ ያለው እዚህ ሀገር? ይሄ ተገቢ አይደለም፣ አይጠቅምም። ከኤርትራ ጋር ተያይዞ ያለው ጉዳይ ነገሮች እየተወሳሰቡ ነው። እዚህ አካባቢ የኤርትራና የኢትዮጵያ ጉዳይ የሁለት ሀገሮች የጉርብትና ጉዳይ ነው። የትግራይና የህዋትና የብልጽግና ጉዳይ የአንድ ሀገር የስልጣን ሽኩቻዎች ውስጥ የገቡ የፖለቲካ ድርጅቶች ጉዳይ ነው። የዶሜስቲክና የኤክስተርናል አፌርስ ጉዳይ ነው። ግን ባለፈው 2 ዓመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረበት መቀሌንና አስመራን ሻዕቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ አይችልም። this should be clear to everybody። የጂኦግራፊ ጉዳይ ነው። የፖለቲካ የደብረ ጽዮን ወይም የአብይ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ናቸው ሲጣሉት አይደለም እንዴ? እኛ ለምን ይጣላ ነው ማገድ ሄደ እዛ ሄደን ተማገድን እንጂ ድንበሩ የድንበር ጥል የሚባለው እኮ የድንበር ጥል የሚባለው 100% በትግራይና በኤርትራ ድንበር ላይ ያለ ነው። እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴይን እናድርግ። ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የትግራይ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያ ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ ማለት ስላለብኝ ነው። ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ ምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አይደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 97 የህዋትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበር። የጦፈ በጣም የጋለ ፍቅር ልክ አሁን እንደምናየው በጣም የጋለ ፍቅር ነበር። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር ምክንያቱም በሁለቱ መካከል የማይታረቅም ነበር። 100,000 ዜጎች ከሁለቱ ሀገር አጣን። ለ20 ዓመታት ግሪድሎክ ውስጥ ገባን። ዛሬ ስለምን ነው ዛሬ ተመልሰን ገባው? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል። ዲፕሎማቶቻችን ያውቁታል። is there anything institutionalized? I don't think so። ከዚህ አሳደራችን ከአመት በኋላ ነው የተቀበሉት። ኤግዛክትሊ ለዚህ የሚያዋጣው
ውስብስብ ነገር ውስጥ እየገባን ከመሄድ በፊት ነገሮች ፎርማል እንዲሆኑ አንዱን ክልል አግሎ ከሌላ ሀገር ጋር የሚደረግ ነገርም ብዙም እንደማያዋጣ ኢምፓክት ለኤርትራኖችም ከኛ ፕራክቲካሊ የሚቀርቧቸው ተግራሮች ናቸው። ፕራክቲካሊ በደም ብቻ ሳይሆን በጂኦግራፊም በኢኮኖሚም በማንኛው ስለዚህ የሚያዋጣው መፈራረጁ አንዱ ባንዱ ላይ መደለቱ ሳይሆን በጋራ ተወያይቶ መፍትሄ ማምጣቱ ነው።